ሰላም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ቆንጆ ቆይታ ይኖራል ማለት ነው። ዛሬ ደግሞ የምንማማርበት ርዕስ ምንድነው የሚያስፈራችሁ የሚል ርዕስም ይሆናል ማለት ነው። በዚህ ትምህርትም እንግዲህ እጅግ በርካታ የሚያስፈሯችሁ ነገሮች በሙሉ እንደምትቀርፉበት ባለሙሉ እምነት ነኝ ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ ለማለት እወዳለሁ። ዛሬ እንግዲህ እንዳልኳችሁ ቆንጆ ነገር ነው ይዤላችሁ የመጣሁት። ምንድነው የሚያስፈራችሁ የሚሉትን በተለይም ደግሞ ዋና የሚባሉትን ፍርሃቶች ዛሬ አንስተን የምንነጋገር ይሆናል። ሶስት ዋና ሀሳቦችንም አንስተን በደንብ የምንማማር ይሆናል። አብራችሁን ቆዩ፣ እስከ መጨረሻው ድረስም ተከታተሉ። ብዙ ነገርም ታተርፉበታላችሁ፣ ብዙ ነገርም ታገኙበታላችሁ እርግጠኛ ነኝ። መጀመሪያው እንግዲህ ምንድነው እናንተን የሚያስፈራችሁ የሚለውን ጥያቄ ነው እናንተ መጠየቅ የሚፈልገው። እናንተ ህይወታችሁ ውስጥ ምንድነው የሚያስጨንቃችሁ የሚያስፈራችሁ? የትኛውም እንቅስቃሴያችሁ ውስጥ እናንተን በአሁኑ ሰዓት በትልቁ እየረበሻችሁ እያወካችሁ ያለው ነገር ምንድነው? እናንተ ውስጣችሁን እስኪዩት፣ ራሳችሁን ጠይቁት። ምንድነው እኔን እያስፈራኛል የሚለውን ነገር ለራሳችሁ ንገሩት ማለት ነው። ዛሬ እንግዲህ በተለይም ደግሞ በርካታ ሰዎች የሚፈሯቸውን ሶስት ዋና ነገሮች አንስተን የምንማማር ይሆናል ማለት ነው። የመጀመሪያው እንግዲህ ውድቀት ነው ማለት ነው። በርካቶች መውደቅን ይፈራሉ። ብዙ ጊዜ ሰዎች መውደቅ ወይም ደግሞ ወደቅ መባልን አይፈልጉም ማለት ነው። ብዙ ጊዜ ሰዎች ለምንድነው ወደቅ መባል የማይፈልጉት የሚሉትን ነገሮች በደንብ እናወራበታለን ማለት ነው። ሰዎች እንግዲህ ብዙ ጊዜ ማለፍን ብቻ ነው ኤክስፔክት የሚያደርጉት ማለት ነው። አዎ በትክክል ሁሉም ሰው ማለፍን ነው ኤክስፔክት ማድረግ ያለበት። ነገር ግን በዛ መሃል በርካታ ውድቀቶች፣ በዛ መሃል ብዙ አለመሳካቶች ይኖራሉ ማለት ነው። በተለይም ደግሞ ዓለም ላይ ስኬታማ የሆኑ ሰዎችን ብናይም እንኳን በርካቶቹ በብዙ ውጣ ውረዶች ውስጥም ያለፉ ናቸው ማለት ነው። ያለ ውጣ ውረድ፣ ያለ ላብ፣ ያለ ድካም ምንም የመጣ ነገር የለም ማለት ነው። በአንድ ጊዜ ሙከራ የተሳካለት ማንም የለም። ሂዱ ዓለም ላይ እያንዳንዱን የተሰሩ የተሞከሩ የተፈተሹ አሁን ላይ እኛ የምንገለገልባቸው ቀጣዩ ትውልድ የሚገለገልባቸው ማንኛውም ነገሮች በርካታ ዋጋዎች ተከፍሎባቸዋል። በርካታ ፌለሪቲዎችም አልፈዋል ማለት ነው። ስለዚህ ብዙ ሰዎች ውድቀትን ይፈራሉ ማለት ነው፣ ወይም ወደቀ መባልን ይፈራሉ ማለት ነው። እንግዲህ ወደቀ መባል ምንድነው? ዋናው ነገር ሲጀመር የሚሞክር ሰው መውደቅ አለበት። ያልሞከረ ወደየትም ሊወድቅ አይችልም ማለት ነው። ስለዚህ በሙከራ መሃል መውደቅ ያለ ነው ማለት ነው። በሙከራ መሃል መነሳትና መውደቅ ሁልጊዜም ቢሆን ያለ ስለሆነ ወደቀ መባልን መፍራት የለብንም ማለት ነው። በተለይም ደግሞ የበርካቶች ፍርሃትና ትልቁ ምንድነው የሆነ ነገር ጀምሬ ብወድቅስ ባይሳካልኝስ? በርካቶቻችን በተለይም ደግሞ በቢዝነስ ዓለምም ሊሆን ይችላል፣ በትምህርትም ሊሆን ይችላል፣ በተለይም በየትኛውም ስራ ዘርፍም ቢሆን ውድቀትን አንፈልግም ማለት ነው። ነገር ግን ከውድቀታችን በርካታ የምንማራቸው ነገሮች አሉ፣ ለነገ ስንቅ የምናደርጋቸው ነገሮች አሉ ማለት ነው። ፎር ዘ ፖይንት ምንጊዜም ቢሆን ውድቀትን መፍራት የለብንም ማለት ነው። ምንድነው የሚያስፈራኝ? ውድቀት ከሆነ በትክክል ሁሉም ሰው ወድቆ ነው አሁን ትልቅ ቦታ የደረሰው የሚለውን ነገር በደንብ ልንረዳ ይገባል ማለት ነው። ያልወደቀ ሰው እንዳልኳችሁ ነው አይደለም ትልቅ ቦታ ጥቂት ኪሎ ሜትሮችን መሄድ አይችልም ማለት ነው። ሲጀመርም ውድቀት ከሌለ ምን ለውጥ አይኖርም ማለት ነው። አዲስ ነገር መፈለግ አይኖርም ማለት ነው። ስለዚህ ውድቀትን መፍራት የለብንም ማለት ነው። ሌላውና እንግዲህ በሁለተኛው ደረጃ ብዙ ሰዎች የሚፈሩት ትልቁ ነገር ምንድነው ካላችሁኝ ማጣትን ነው ማለት ነው። ብዙ ጊዜ ሰዎች ማጣትን አይፈልጉም። ማጣትን ለምንድነው የምንፈራው? ማጣትን ወደ ማግኘት ለመቀየር መጋፈጥ ነው ያለብን እንጂ ማጣትን መፍራት የለብንም። አሁን ላይ እከሌ አጥቷል፣ እንዲህ ሆኗል፣ እንዲህ ተፈጥሯል፣ ምንም ነገር የለውም ምናምን የሚባል ነገር አንፈልግም። ለዛም ነው ብዙ ጊዜ ከሰዎች ጋር ወይም ደግሞ የተለያዩ ቦታዎችን ላይ አላስፈላጊ ወጪዎችን የምናደርገው ማለት ነው። ብዙ ጊዜ ሰዎች የላቸውም ላለመባል የተለያዩ ቦታዎች የተለያዩ ፕሮግራሞች ላይ ስንጠራ እንሄዳለን ማለት ነው። ያንን ግን በሌላ መንገድ መሸፈን እንችላለን ማለት ነው። ማጣታችንን ወደ ስኬት ልንቀይረው ይገባል ማለት ነው። ዛሬ ያጣነው ገንዘብ ስለሌለን አይደለ? ዛሬ ያጣነው አሁን የምንቆጥመው ነገር ስለሌለን አይደለ? ስለዚህ አሁን ላይ በደንብ ሰርተን ነገሮችን በደንብ ለመቀየር ምን ማድረግ አለብን ማለት ነው? አላስፈላጊ ወጪዎችን መቀነስም ያስፈልጋል ማለት ነው። ማጣትን መፍራት የለብንም። ነገር ግን ማጣትን በጠንካራ የስራ ባህል ተጋፍጠን ወደ ማግኘት መሄድ ነው ያለብን። እከሌ አጥቷል፣ እከሌ ሰው ፊት እንደዚህ ምናምን አለባበሳችን ምናምን ተቀይሮ ምናምን ብቻ አለ አይደለ? ሁለመናችን ቁመናችን ተስተካክሎ ማየት ነው የምንፈልገው። ማጣት የሚባለውን ነገር ወይም ደግሞ ሰዎች እንደዛ እንዲሉን አንፈልግም ማለት ነው። ስለዚህ ይህንን ነገር በደንብ መቅረፍ ይኖርብናል ማለት ነው። ማጣት ምንም ሊያስፈራን አይገባም። እንደውም ማጣት ኃይል ጉልበት ነው ሊሆነን የሚገባው፣ ኢነርጂ ነው ሊሆነን የሚገባው። የሰው ልጅ ካጣ ነው አዲስ ነገርን የሚፈልገው። የሰው ልጅ ሲያጣ ብዙ ነገሮችን ይፈልጋል ማለት ነው። እንዳልኳችሁ ነው ማጣት በርካታ ነገሮችን ያስፈልገናል፣ ወደ ለውጥም ይወስደናል ማለት ነው። አንድ ሰው የሚፈልገውን ነገር ካጣ ያንን ነገር ለማግኘት በሚሄድበት መንገድ ውስጥም ወደ ስኬት ማማ ይደርሳል እንጂ በፍጹም ስኬት
ወደኋላ ሊጎትተው አይችልም ማለት ነው ማጣቱ። ስለዚህ ምንድነው የሚያስፈራችሁ? ማጣታችሁ ከሆነ በፍጹም ዛሬ አጣችሁ ማለት ነገ ታጣላችሁ ማለት አይደለም። ዛሬ የላችሁ ማለት ነገ የላችሁ ማለት አይደለም። ዛሬ ኪሳችሁ ባዶ ነው ማለት ነገ አይኖራችሁም ማለት አይደለም። ስለዚህ ማጣትን መፍራት የለብንም። ነገር ግን ማጣትን መጋፈጥ ይኖርብናል። ማጣትን እንዴት ነው የምንጋፈጠው? በጠንካራ የስራ ባህል ነው ማለት ነው። በተለይም ደግሞ ከዚህ በፊት 2 ሰዓት እንሰራ ከሆነ ወደ ዳብል 4 ሰዓት ወደ መስራት፣ 4 ሰዓት እንሰራ ከሆነ ወደ 8 ሰዓት እንደዚሁ ከፍ እያደረግን የስራ ባህላችንን ማሳደግ እንዲሁም ደግሞ አዳዲስ ነገሮችን በተማርን ቁጥር ማጣታችንን እንገፈዋለን፣ እንጥለዋለን፣ እናሸንፈዋለን ማለት ነው። ነገር ግን ማጣትን በፍጹም ልንፈራ አይገባም ማለት ነው። ምግብ ያጣ ሰው እንዴት ነው ምግብ ሊያገኝ የሚችለው? የመጀመሪያው ነገር ስራ መፈለግ ይኖርበታል አይደለ? ስለዚህ ስራው ፈልጎ ከሰራ በኋላ ክፍያው ሲከፈለው ምግብ ይበላል ማለት ነው። ስለዚህ ምንድነው ማለት ነው የማጣት ትልቁ ፖይንት የሆነ ነገር እንድንፈልግ ያደርገናል። ከዛ ደግሞ የሆነ ነገር ፈልገን የሆነ ነገር እንድናገኝ ያደርገናል ማለት ነው። ስለዚህ ሁላችንም ማጣትን መፍራት የለብንም። ነገር ግን ማጣትን ተጋፍጠን አሁንም መያዝ ያለባቸው ዋናው ነገር ወደ ስኬት መሄድ እንችላለን ነው። ስለዚህ የይቻላል መንፈስን በደንብ በውስጣችን ለማስረጽም ማጣትን መጋፈጥ ይኖርብናል ማለት ነው። ስለዚህ ማጣትን ስንጋፈጥ ነው ወደ አዲስ ህይወት ወደ አዲስ ምዕራፍ ልንሻገር የምንችለው እንጂ በፍጹም ማጣትን እየፈራን ወይም ደግሞ እያስመሰለን መሆን የለበትም ማለት ነው። ብዙ ጊዜ ሰዎች የላቸውም አጥተዋል ላለመባላት ብዙ ጊዜ ምን ያደርጋሉ ማለት ነው? የሌላቸውን ተውሰው ምን ብለው ተኳኩለው ምናምን። በፍጹም እንደዛ አይነት ነገር አታደርጉ። እንደዛ ይወጣሉ ነው አላስፈላጊ ወጪዎችን በየቦታው ሂደው ያወጣሉ ማለት ነው። ያ ማለት ሰርግ ቤት ተጠርተው የሆነ ሰንበዴ 3000 4000 ወይም ደግሞ 20000 ምናምን አይተው ሊከፍሉ ይችላሉ። ኖ አይደለም። ኪሳችሁን እያያችሁ የእናንተን ማጣት ለራሳችሁ ብቻ ያዙት። ገብቷችኋል አይደለ? ስለዚህ ከሌ ምን ይለኛል የሚለውን ነገር በደንብ ልንተውና ልንፈራ ይገባል ማለት ነው። ይህኛው አንዱ የሚያስፈራችሁ ፖይንት ነው ብዬ አስባለሁ። ሌላውና እንግዲህ ሶስተኛው ያስፈራችኋል ወይም ደግሞ አሁን ላይ በርካቶችን እያስፈራና እንዲሁም ደግሞ በርካቶችም ይህንን በሆነስ ብባልስ እያሉ የሚሉት ምንድነው ማለት ነው? አሉባልታ ነው ማለት ነው። ብዙ ሰዎች ምን ይፈራሉ? አሉባልታን መባልን ከሌ እንዲሆነ እኮ ምናምን አይነት ነገር መባልን ትናንት እንዲህ ነበር አይደለ? ትናንት እኮ እንዴት አይነት ሰው ነበረ ምናምን መባልን ብዙዎቻችን እንፈራለን ማለት ነው። ስለዚህ ለአሉባልታ ቦታ መስጠት የለብንም ማለት ነው። ስለዚህ አሉባልታ የሚባል ነገር ሊያስፈራን አይገባም ማለት ነው። እንደውም አሉባልታ የሆነ ሰንበዲ አንተ እኮ እንደዚህ ነበርክ ምንም አትጠቅምም ሊል ይችላል አይደለ? ምን አንተ ትናንትና ብዙ ነገር ነበር አሁን ምን ባዶ ነው እኮ ሲጀመር ምናምን። እናንተን ተስፋ ለማስቆረጥ በርካታ ተስፋ የሚያስቆርጡ ነገሮች ወደ እናንተ ይመጣሉ። ወደ እናንተ በየቀኑ ከተለያዩ ሰዎች፣ ከምትቀርቧቸው ሰዎች፣ ከጓደኞቻችሁ እጅግ አሉኝ ለክፉ ቀን መጠጊያ ይሆኑኛል ከምትሏቸው ሰዎች ሁሉ ይመጣል ማለት ነው። እናንተ ስትወርቁ አሉባልታው ይበዛል ማለት ነው። ባይዘው እናንተ ስትወርቁ ሹክሹክታው ይበዛል በእናንተ ዙሪያ። ስለዚህ ያንን አሉባልታ መፍራት አይደለም። ያንን አሉባልታ ሰምተን ወደ ተግባር ቀይረን ነገሮችን መቀየርና እንደውም ዛሬ ካለንበት አንድ ስቴፕ አድርገን የነሱን አፍ ማዘጋት ነው ያለብን ማለት ነው። ስለዚህ አሉባልታን በፍጹም ልንፈራው የሚገባ ነገር አይደለም። አሉባልታን ልንጋፈጠውና እንዲሁም ደግሞ ትናንት ያለፍንባቸውን በርካታ ፔኖችም ነገ ላይ ሰዎች እንደውም ከኛ እንዲማሩ ከሌ እንዲህ ነበረ እንዲሆነ እንድንባል ነው መሆን ያለብን እንጂ በፍጹም መፍራት የለብንም። እንዲሁም ደግሞ ሰውስ ምን ይለኛል እንዴ እንደዚህ ሆነ እንደዚህ ተፈጠረ እንዴ እንደዚህ በወድቅስ እንደዚህ ወድቅ አልነበር አሉባልታው ይበሏችሁ። እንደውም ተበላችሁም ሊሆን ይችላል። ምንም የሚመጣ ነገር የለም ማለት ነው። ይልቁንም ያንን ካሏችሁ በኋላ እናንተ ያንን ነገር አሳክታችሁ ስታሳዩአችሁ ነው በርካቶች ያንን አሉባልታቸውን ያንን የተናገሩበትን ያንን አስቡት እናንተ የትም አትደርሱም ያሉበትን አፋቸውን ስታዘጓቸው ነው። ስለዚህ ምንድነው ማለት ነው ለአሉባልታ ቦታ መስጠት የለብንም ማለት ነው። አሉባልታን በፍጹም ልንቀበለው ወይም ደግሞ ልንፈራው አይገባም ማለት ነው። ወይም ደግሞ የእናንተን አይወስንም። ሰው የሚናገረው ነገር የሰው ልጅ እንዳልኳችሁ ነው ይፈተናል። የሰው ልጅ እንዳልኳችሁ ነው ይወድቃል። የሰው ልጅ እንዳልኳችሁ ነው ያጣል። በዚህ መሃል ደግሞ እነዚህን ፔኖች አልፎ አይደለም የሚሄደው። በዚህ መሃል ብዙ አሉባልታዎች ይደርሱበታል። ብዙ መገለሎች፣ ብዙ መረበሾች ይደርሱበታል። እነዚህ ነገሮች በደንብ ማለፍ ያስፈልጋል። እነዚህን ደግሞ በተለይም ባሉባልታ በኩል መጥተው እናንተን አስቡት ትልቅ ከሚወጋ እሾህ በላይ ይወጓቸዋል። በተለይ ደግሞ ያ አካላዊ ከሚባለው በሚያምቁ ስል ከዛ በላይ ነው አሉባልታ ሊወጋችሁ የሚችለው። ነገር ግን እሱን ህመም በደንብ ተጋፍጣችሁ በደንብ ማለትም ዲፌንስ ማድረግ ይኖርባችኋል። ልትከላከሉት ይገባል። ኦኬ ይሄ የኔ የእድገቴ ትልቁ ምክንያት ነው፣
ዛሬ ላይ ይሄን የተባልኩት እኔ እያደግኩ ስለሆነ ነው። ባይዘዌ በማደግ ውስጥ ስትሆኑ ነው አሉባልታዎች የሚበረከቱት፣ ሰዎች ስለናንተ የሚያወሩት። እየተንቀሳቀሳችሁ እያደጋችሁ ስትሄዱ ሰዎች ስለናንተ ያወራሉ ማለት ነው። አሉባልታዎች ይበዛሉ ማለት ነው። ለምን? የእናንተን ከፍታ እየጨመሩላችሁ ሊሄዱ። ስለዚህ ምንም ቢሆን ባሉባልታ ቦታ ልትሰጡትና ልትፈሩ አይገባም። እነዚህን ሶስት ነገሮች በደንብ ማየት ይኖርባችኋል። ውድቀት፣ ማጣትና አሉባልታ በፍጹም ህይወታችን ውስጥ ሊያስፈሩን አይገባም ማለት ነው። ምንድነው የሚያስፈራችሁ እናንተ? እነዚህ ነገሮች በደንብ ጠርጋችሁ ካስወገዳችኋቸው እመኑኝ በእርግጠኝነት አሁን ካለባችሁ የፍርሃት ችግር፣ አሁን ካለባችሁ የመውደቅ አባዜ፣ አሁን ካለባችሁ የማጣት፣ አሁን ካለባችሁ የአሉባልታ ችግር ሙሉ ለሙሉ 100% አመልጣችሁ ራሳችሁን እንደምታገኙ ባለሙሉ እምነቴ ነኝ። በቀጣይስ ምን ላይ ልስራላችሁ? ደግሞ እኔን በቀጥታ ወይም ደግሞ ዳይሬክት ኮቺንግ ማግኘት የምትፈልጉ ካላችሁ በውስጥ ማናገር ይቻላል ማለት ነው። መልካም ጊዜ